አለቃዬ ስትመጣ ዛሬ ደስ እንዲላት የምትወደው ምግብ ልስራላት። ሰላም ሰላም ውድ ተመልካቾቼ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ቆይታችን ከኔ ጋር ብታደርጉ ጥሩ ጥሩ ምግብ አብረን እንሰራለን ማለት ነው። መጀመሪያ እዚህ ጋር ሾርባ ልሰራ አደስ አጥቤ ውሃ ጨምሬ ጥጃለሁኝ። ከዛ በኋላ እንደምታዩት ቀለል አድርጌ ለመስራት ጊዜ ለመቆጠብ ማለት ነው። ያው በሌላም መልኩ ይሰራል፣ ግን ጊዜ ለመቆጠብ አደሱን ከጣድኩኝ በኋላ ከዛ ሽንኩርት፣ ቲማቲም፣ ካሮት፣ ነጭ ሽንኩርት ጨመርኩት እዛው ላይ ማለት አጥቤ ከትፌ አደሱ ላይ ጨመርኩት ማለት ነው። ምስር ክኩ ላይ ማለት ነው። ያው እየደበላለኩ ነው ማወራው በአረበኛም በአማርኛም ማለት ነው። እናንተ ግን ትረዱኛላችሁ። ከዛ በኋላ ያንን ከጣድኩ በኋላ ለሾርባ የሚሆነኝን እዚህ ጋር ደግሞ እንሰራለሁ ማለት ነው። እዚህ ጋር ደግሞ ፍልፍል በተለያየ ከለር ያው እንደምታዩት ከትፌያለሁኝ። ከዛ በኋላ ድንች ከትፌያለሁ። ኮሳ ከትፌ እንደዚህ በክቡ ከዛ በኋላ ባዝንጃን መጀመሪያ ግን ባዝንጃን አጥቤ እንደዚህ በክቡ አድርጌ ጨውን ነስንሼ እንትን ብዬው ነበር ማለት ነው። የሚመረው እንዲወጣ ማለት ነው፣ እንዳይመር በኋላ መጀመሪያ ላይ አጥቤ ከትፌ እንትን ጨው ነስንሼ አስቀምጬው ነበር መሽካ ላይ አድርጌ። ከዛ በኋላ የሚመረው ይወጣል ማለት ነው እንደምታዩት። ከዛ በኋላ ያው እየጠበስኩ ነው። ከዛ በኋላ እንደዚህ ሁሉንም ከጠበስኩኝ በኋላ ባዝንጃን፣ ድንች፣ ኮሰ ፍልፍሎቹን ጠባበስኳቸው ማለት ነው። ለሴትዬ መቆያ የምትወደውን ምግብ ነው የምሰራላት። ከዛ እዚህ ጋር ደግሞ ሰመክ ልሰራ በስነ ስርዓት በደንብ አጥቤ ልጥደው ነው ማለት ነው። ማዘጋጀው ነው ለምሳ እንደምታዩት በሞቀ ውሃ ውስጥ ጨመርኩት። በደንብ የታጠበ ሰመክ ነው። ከዛ በኋላ እንደዚህ ከጨመርኩት በኋላ ካሮት፣ ሽንኩርት፣ ቲማቲም እንዲሁም ደግሞ እርድ እጨምርበታለሁ ማለት ነው። ከዛ እንደዚህ እጨምርበታለሁ። በኋላ ላይ ሊወጣ አካባቢ ጨው እጨምራለሁ ማለት ነው። ከዛ እንደዚህ አድርጌ ይሄ እንዲበስልልኝ ጣድኩት ማለት ነው። ከዛ ሰመኬን እንደዚህ ከጣድኩ በኋላ ሽንኩርት እያቁላለሁ ነው ለሰመኩ ለአሳው ማለት ነው። ከዛ እንደምታዩት በስሎልኝ በማጠንፈፊያ ጠንፍፌ ያው ሁሉንም እንትን አላልኩትም፣ እየሰራው ጊዜም ስላጠረኝ አልቀረጽኩትም ማለት ነው። በደንብ ከበሰለ በኋላ አጠነፈፍኩኝና በደንብ አጠንፍፌ በማጠንፈፊያ ላይ ከዛ በትንንሹ እንደምታዩት እንደዚህ ያደረኩት ማለት ነው። እንደዚህ ያደረኩት በትንንሽ አጥንቱን ጥዬ ያን ያስገባሁት ያንን ያስገባሁት ያው ለጣዕም ነው ማለት ነው። ከዛ ከበሰለልኝ በኋላ እንደዚህ በትንሹ አደረኩትና ሽንኩርት፣ የተቆላላ ሽንኩርት እና ነጭ ሽንኩርት፣ ዝንጅብል ነበረኝ እሱ ላይ ጨመርኩት ማለት ነው። እንደምታዩት በዝብዳ በቅቤ ነው ማለት ነው እንደዚህ ያደረኩት። ከዛ በኋላ ሁሉንም የሚያስፈልጉትን ቅመሞች ለሰመክ የሚያስፈልገውን ቅመም የቅመሞቹን አይነት ለምሳሌ ፋብሪካ፣ ኮርኩም፣ ከሙን፣ የራሱ የፍልፍል አስወድ እንዲሁም ደግሞ የሰመክ ባህራት ጨምሬ እያቁላለሁት ነው ማለት ነው። እንደምታዩት ይህንን ሰመክ በነገራችን በጣም ነው የሚወዱት፣ በጣም ነው የሚወዱት። ለዛም ነው ለሴትዬ አልነበረችም እና ስትመለስ ለሷ መቆያ ደስ እንዲላት ነው ማለት ነው። ከዛ በኋላ እንደምታዩት ነጭ ሽንኩርት ይሄንን እንትኑ ማለት ነው
ጨመርኩኝ። ከዛ ኩዝበራ ሸበት ጨምርበታለሁ እንደምታዩት ጨመርኩበት። ከዛ አሲር ሌሞን በደንብ ነው የምፈልገው። አሲር ሌሞን ጨመርኩበት። ከዛ በኋላ እንደዚህ ካደረስኩት ካቁላላሁት በኋላ መጀመሪያ ስለበሰለ ጨውን ቀምሼ ወደ ማቅረቢያ ውስጥ ዘረግፈዋለሁ ማለት ነው። ከዛ በኋላ እዚህ ጋር ደግሞ ቅድም እንዳያችሁት በስሎልኝ እንደዛ ከበሰለ በኋላ አውጥቼ ፈጨሁት በመፍጫ ማለት ነው። በመፍጫ ፈጨሁትና ከዛ ከፈጨሁት በኋላ መልሼ እዛው ድስቱን ያላጠብኩት ያው የራሱ ስለሆነ ነው እንደምታዩት የራሱ የበሰለበት ስለሆነ ነው። ከዛ በኋላ ሾርባዬን የአደስ ሾርባ ነው የምሰራው። ጣርኩት ማለት ነው። ጣርኩት ከዛ በኋላ እንትን ከሙን ጨው እንዲሁም ደግሞ ዝብዳ ቅቤ ጨምሬ ከዛ በኋላ ትንሽዬ በጎን ደግሞ በላሊጥ አብስዬ እጨምርበታለሁ ማለት ነው። ሊወጣ አካባቢ ሲል ማለት ነው። የበለጠ እጨምሬበታለሁኝ ማለት ነው። ከዛ በኋላ ያው ከሞላ ጎደል እየቀረጽኩትን ጨርሻለሁ። ያልገባውም አለ እዚህ ጋር ሰርቻለሁ። ለሴትዬ መቆያ በጣም ስለምትወድ ከዛ በኋላ ሾርባዬም ደረሰልኝ አደስ ሾርባ እንደምታዩት። ከዛ በኋላ ሩብያን ሳሎና ሰርቼ ነበረ። ሩብያን ሳሎና አድርጌ ነጭ ሩዝ ሰርቼ በዚህ መልኩ የዛሬ ምሳ ደርሶልኛል ማለት ነው። የዛሬ ቆይታዬ ይህን ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። እባካችሁን አዲስ ነኝ አበረታቱኝ። ይኸው እንደምታዩት ሰመኩ በዚህ መልኩ ደርሶልኛል። ሩብያን ሳሎና እንደምታዩት በዚህ መልኩ ደርሶልኛል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ። አዲስ ነኝ ሰብስክራይብ በማድረግ አበረታቱኝ ውዶቼ።